ጅቡቲ ስንገባ ደግሞ አንድ ጊዜ ማለት ነው እንደዚህ ያለን አላህን ለማግኘት ከፈለጋችሁ 222 እንኳን 222 እንኳን ኡስታዝ ምን ማለት ነው 222 ማለት አሉ በጅቡቲ አቆጣጠር 2 ሰዓት ማለት ከሌሊቱ 8 ሰዓት መነሳት ማለት ነው ሁለተኛው 2 ደግሞ 2 ረካዓ መስገድ ነው አሉ ሶስተኛው 2 ከሁለት አይን እንባዱ ማረግ ነው ነብዩ ሰለላሁ ዐለይሂ ወሰለም ለሊት መቆም የሙእሚን ሸረፍ ነው መሐመድ የፈለከውን ያክል ስራ ሂሳብ ትደረጋለህ የወደድከውን ተጠቀም አንድ ቀን ትለያለህ የፈለከውን ያክል ቆይ አንድ ቀን ትሞታለህ ለሊት ቁም ለሊት መቆም የሙእሚን ሸረፍ ነው የሰው ልጅ መከበሪያው ሰዎች ያለውን አለ መጠየቁ ነው ረሱል ሰለላሁ ዐለይሂ ወሰለም ስለዚህ ወንድሞች የሐላል ገንዘብ መብላት ኒዕማ የሐላል ገንዘብ መብላት አንድ ሰው ጥሩ ሰው የመሆኑ ምልክቱ የሐላል ገንዘብ መብላት በማንኛውም አጋጣሚ ሰውየው አላህን መፍራትና ለመፍራቱ በርግጥ የሚታወቀው ሰው ያለበት ቦታ ላይ ብዙ ሰው አላህን ይፈራል ተብሏል ሰው የሌለበት ቦታ ላይ እድሉ መጥቶለት አላህን ፈርቶ ከዛ ነገር ራሱ ሲያዱ ኢማም ምንድነው አላቸው ሰሃባው መጣና ጠየቃቸው ነብዩ ሰለላሁ ዐለይሂ ወሰለም ኢማም ማለት ምንድነው ያላህ መልእክተኛ አላቸው ጥሩ ነገር ስትሰራ ደስ ካለ አሉት መጥፎ ነገርስ ደግሞ መጥፎነቱን አውቆ ከዛ ነገር ከራቅ ይሄ የኢማን አንዱ ምልክት ነው